በእውነት አገልጋዮች የእግዚአብሔር ስጦታ ናቸው እና አገልጋዮችን ሰጠ ነው የሚለው፣ ቀጠረ አይልም። ስለዚህ አገልጋዮች ስጦታ ሲሰጡ ለአንድ ጊዜ ብቻ አይደለም፣ ለሁል ጊዜ ነው የተሰጡት። በጉብዝናቸውም ጊዜ ተሰጥተዋል፣ በሽምግልናቸውም ጊዜ ተሰጥተዋል። አገልጋይ እንደ መንግስት ሰራተኛ ወይ እንደ ነጋዴ የጡረታ የለውም። ባረጀ ጊዜ በደከመ ጊዜ የሚረዳው የጡረታ ያስቀመጠው የለውም። ጌታን አምኖ ነው። ጌታ ደግሞ የሚሰራው በሰው ነው። ስለዚህ እኛ አገልጋዮችን መደገፍ እግዚአብሔርን ደስ ማሰኘት ነው። ብዙዎች እግዚአብሔርን ታምነው ነው ዘመናቸውን የጉብዝና ጎበዛችን ዘመናቸውን ሰው ሁሉ ገንዘብ ሲያጠራቅም ለጡረታዬ ይሄ ይሁን ለጡረታዬ ያ ይሁን ሲል፣ እነሱ ግን ጡረታቸውን በጌታ ላይ ጥለው ነው ያደረጉት። ትልቅ ኃላፊነት ነው። ያን ደግሞ እግዚአብሔር የሚያደርገው በሌሎች አገልጋዮች፣ በሌሎች ምእመኖች፣ ጌታን በሚወዱ ሰዎች ነው። ስለዚህ አገልጋዮችን መርዳት ማለት እግዚአብሔር ራሱን መርዳት፣ ራሱ እግዚአብሔርን ማብላት፣ እግዚአብሔርን ራሱን አላለ መርዳት ነው። ምክንያቱም ለድሆች አበደረ፣ ለድሆች የሰጠ ለእግዚአብሔር አበደረ ይላል። በተለይም መልካም ነገር ካደረጋችሁ ለእግዚአብሔር ቤተሰብ አድርጉ ይላል። እዚህ እኔ በእውነት ነው የምለው ብዙ አገልጋዮች ሲጎዱ አለው እዚህ ሀገር። ጡረታ የላቸውም፣ ምን የላቸውም እና በስተርጅናቸው በመጨረሻ ጊዜያቸው እያለቀሱ የሄዱ ብዙዎች ናቸው። በቅርቡ እንዳውም አንድ ትልቅ የእግዚአብሔር ሰው ሲያጫውተኝ እግዚአብሔር ምን አለኝ አሉ፣ የኢትዮጵያ አገልጋዮች ብዙ የተቀቡ በውስጣቸው ብዙ ነገር ያላቸው ሰዎች ያላቸውን በረከት ያላቸውን ቅባት ለምድሪቷና ለአገልጋዮች ለሕዝቡ ሳይሰጡ እየሞቱ ነው።